እኔ ኦሮሞ ነኝ ብል አማራ ነኝ ብል ለምሳሌ አማርኛ ቋንቋ መቻል አለብኝ አይደል? የእግዚአብሔር ልጅ ለመሆን ግን ብሔር አይጠይቅም። ወይ ደግሞ ከዛ ሐረገር መምጣት አለብኝ መስፈርት አለው። እኔ ኦሮሞ ነኝ ብል እንደዚያው፣ እኔ ጉራጌ ነኝ ብል እንደዚያው መስፈርት አለው። ቋንቋውን ማወቅ አለብህ። የማህበረሰቡን እሴትና ባህል ማወቅ አለብህ። ያንን ሰው ለመሆን የእግዚአብሔር ልጆች ለመባል ቋንቋ አይጠይቅም። የእግዚአብሔር ልጆች ለመባል የእግዚአብሔር ልጆች ሆኖ መገኘት ብቻ። ለዚያ ነው እኮ ያማረብን እናንተ። ለዚያ ነው እኮ ደምቀን የምንታየው። ለዚያ እኮ ነው ሰሞኑን አላያችሁም የአእላፋት ዝማሬ በዓለም ደረጃ ኢትዮጵያ ውስጥ እኚህ ሁሉ ክርስቲያኖች አሉ እንዴ እስኪባል ከባለስልጣን እስከ ተራ ከአዋቂ እስከ አላዋቂ በእውነት በእኛ ውበት፣ በእኛ ድምቀት፣ በእኛ አለባበስ ያልተገረመ ያልተደነቀ ማን አለ? እኛ ነጠላ አይደለም ያሳመረን የክብር ልብሳችን መድኃኔዓለም ስለሆነ ነው። አከፍ አድርጋችሁ አመስግኑ። በእኛ ላይ ደምቆ የሚታየው የጽድቅ ልብሳችን ክርስቶስ ነው። ኑረቲ በሬዴ ከሙለት ኑረቲ ኩልኩልፈቴ ከሙለት ኑረቲ ሚደጌ ከሙለቱ ኡፈኒ ኬኛ ጅሬኛ ኢየሱስ ክርስቶስ ዋንታ ነው። ሁለተኛ በዚሁ በገላትያ ምዕራፍ 3 ቁጥር 26 ላይ በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁ፣ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁላችሁ ክርስቶስን ለብሳችኋል ይላል። ገላትያ በቆና ሰዲ ለኮፍ ሰዲ ደሚ ጃራ እሽን ክርስቶስን ፈተኒቱ ይዳ ባለስልጣን ልጅ እኔ ምንም አንድ ከኛም ቤተሰብ አንድ ስልጣን ላይ እንኳን ያለ ከቀበሌ እስከ ላይ ድረስ አንድ ዘመድ የለንም እንዳትሉ፣ እናንተ የናንተ አባት የናንተ ጌታ የናንተ ፈጣሪ ለባለስልጣናት ስልጣንን የሰጠ ስልጣን ሁሉ በእጁ የተያዘለት የኛ ጌታ፣ እኛ የባለስልጣን ልጆች ነን። ከፍ አድርጋችሁ አመስግኑ። ስሙ ለዘላለም ይክበር ይመስገን። መድኃኔዓለም ኢየሱስ ክርስቶስ። አንዳንድ ሰው እኔ የሀብታም ልጅ ነኝ ተብሎ እንዲጠራ ያስባል። ሆኖም ግን የእግዚአብሔር ልጅ ተብሎ ከመጠራት አይበልጥም። እኔ ባለስልጣን ልጅ ነኝ ብሎ ራሱን ሊጠራ ይፈልግ ይሆናል። ግን የእግዚአብሔር ልጅ ተብሎ ከመጠራት አይበልጥም የባለስልጣን ልጅ መሆን። ጆሌን ዋቀዮ አብደ ኬሰራ በተኒ ፋርፈቱ ጆሌን ዋቀዮ ቆሩምሰ ኬሰለ ዮታን እንገለቴፈቱ ጆሌን ዋቀዮ እኩበ ኬሰለ ዮታን ዋቀዮን ገለቴፈቹ ዱበት እንዴቢያን ኢጆሌ ዋቀዮ ታኒ እኩበ ኬሰ ረኪነ ኬሰ አቡ ኬሰ ዮታን ኢጆሌ ዋቀዮ ዋን ታኒፍ መታሳኒ ገዲ ቀበተኒ እንደመን ሞርመሳኒ በቁሳኒ ጨብሰኒ እንደመን ኢጆሌን ዋቀዮ የሮ ሁንዳ አካ አናንያ አካ ዛሬ አካ ሚሳኤል አብዲ ፉንድረሳኒ ዮበበኤሌ ኑቲ ኢጆሌ ዋቀዮ ትጀደኒ አብደ ኬሰት ፋርፈቱ ክርስቲያኖታ አመባዮኒ ኬሰ ረኪነ ኬሰ ጅራቹ ደንዴስ ዱኩበ ኬሰ ጅራቹ ደንዴስ ዳቡ ኬሰ ጅራቹ ደንዴስ ጅበሙ ኬሰ ጅራቹ ደንዴስ ገሩ ኢጆሌ ዋቀዮ አንታ ተኒፍ ሞ ዋቀዮፍ ገለተ ፊደዳ እንዴት ደስ ይላል በጸጋ የእግዚአብሔር ልጆች መሆን። የእግዚአብሔር ልጅ መባል እኮ እናንተ እኛ እኮ የንጉሥ ልጆች ነን። እኛ እኮ ከነገስታት ሁሉ የሚበልጥ የንጉሱ የኢየሱስ ክርስቶስ የንጉሱ የእግዚአብሔር ልጆች እኮ ነን። ለዚያ እኮ ነው አንገታችንን ቀና አድርገን የምንሄደው።